በዛሬ ቪዲዮአችን በኤሌክትሪካልና ኤሌክትሮኒክስ ቴክኖሎጂ ውስጥ በጣም አስፈላጊና መሰረታዊ የሆነ ቱልስ መልቲሜትርን እንዴት መጠቀም እንደምንችል አሳያችኋለሁ። ተማሪም ከሆናችሁ ቴክኒሻን ወይም በራሳችሁ የመስራት ፍቅር ኖራችሁ የምትሞክሩ ከሆነ በዚህ ቪዲዮ መጨረሻ በእርግጠኝነት መልቲሜትር ይዛችሁ ቮልቴጅ፣ ከረንት፣ ኮንቲኒቲ፣ ሬዚስታንስ እና ሌሎችንም ለመለካት እንዴት መጠቀም እንዳለባችሁ በደንብ ታውቃላችሁ። ቮልቴጅን ከመለካት እንጀምራለን። ነገር ግን ከዚያ ቀደም ብለን መልቲሜትር በራሱ ምንድነው፣ ምን እንዳለው እንረዳ። መልቲሜትር ለኤሌክትሪሻንና ለኢንጂነርስ እጅግ አስፈላጊ ቱልስ ነው። ይህ መሳሪያ ቮልቴጅ፣ ከረንት፣ ሬዚስታንስ፣ ፍሪኩዌንሲ፣ ካፓሲተር እና ሌሎችንም የሚለካልንና ቴስት የሚያደርግልን ማለት ነው። እስቲ ዋና ዋና አካላቶችን እንመልከት። ይህ ማሳያ ስክሪናችን ነው። እዚህ ላይ የለካነውን ማንኛውንም ውጤት ከነ ዩኒቱ የምናይበት ነው። ይሄ ደግሞ የሚሽከረከረው ስዊች ሴሌክት የምናደርግበት መለካት የምንፈልገውን ነገር የምንመርጥበት ቦታ ነው። ሌላ እነዚህ በተኖች ለተለያየ ፋንክሽን ለምሳሌ የያዝነውን ወይም የለካነውን ቁጥር ሆልድ ለማድረግ፣ ሬንጃችንን ወደ ማኑዋል ወይም ወደ አውቶ ለመቀየር፣ እንዲሁም ይሄኛው ቢጫው ደግሞ ሴሌክተር ላይ ያሉት ሁለተኛ ፋንክሽኖች መቀየር ስንፈልግ የምንጠቀምበት ነው። እዚህ ጋር የምታዩት ኢንፑት ጃኮች ናቸው። የምንለካበትን ዋይር ሊድ የምናስገባበት ቦታ ነው። ጥቁሩ ገመድ ሁልጊዜም ኮመን ጋር ይገናኛል። ቀዩ ገመድ ግን እንደምንለካው ወይም ደግሞ ቴስት ልናረገው የምንፈልገውን ነገር መጠን ቦታው ይቀያየራል። እዚህ ጋር ቮልቴጅ፣ ሬዚስታንስ፣ ዳዮድ፣ ኮንቲኒቲ እና ካፓሲተር ለመለካት እንጠቀማለን። ይሄኛው አነስተኛ ከረንት ለመለካት ቀዩ ገመድ እዚህ ጋር እንተሰካለን። ትልቅ ከረንት እስከ 10 አምፔር ለመለካት ከፈለግን ደግሞ ይሄኛውን እንጠቀማለን። አሁን ቮልቴጅ ወደ መለካታችን እንሂድ። ቮልቴጅ ማለት ከረንት በሰርኪታችን ውስጥ የሚገፋ ኤሌክትሪካል ፕሬሸር ነው። ሁለት አይነት ቮልቴጅ አለ። ኤሲ ቮልቴጅ ከፓወር ግሪድ የምናገኘው በቤታችን ግድግዳ ላይ የምንጠቀምበት የኤሌክትሪሲቲ አይነት ነው። ዲሲ ቮልቴጅ ደግሞ ከባትሪ የምናገኘው ነው። ከዲሲ እንጀምርና ዲሲን እንለካ። ዲሲ ቮልቴጅ ቴስት ለማድረግ ጥቁሩን ገመድ ኮመን ላይ እናዘደርጋለን። ቀዩን ገመድ እዚህ ጋር ቮልቴጅ እና ኦን ምልክት ያለበት ጋር እናደርጋለን። ከዛ ሴሌክተራችንን ወደ ዲሲ ቮልቴጅ እናዞራለን። ይህ ሲምቦል የዲሲ ቮልቴጅ ነው። ቀዩን ገመድ በፖዚቲቭ በኩል ጥቁሩን ገመድ በኔጌቲቭ በኩል በማድረግ እንለካለን። ምናልባት ብናቀያይረው የኔጌቲቭ ምልክት ስለሚያሳየን ስክሪናችን ላይ የኔጌቲቭ ምልክት ስለሚያሳየን አዟዝረን በድጋሚ መለካት እንችላለን። አሁን ኤሲ ቮልቴጅን እንለካለን። ኤሲ ቮልቴጅ በቤታችን በግድግዳ ሶኬት የምናገኘው የቮልቴጅ አይነት ነው። ስለዚህ ሁልጊዜም ብላክ ዋይራችን ኮመን ላይ ነው የሚሆነው። ቀዩን ቮልቴጅ እና ኦም የሚለው ምልክት ያለበት እዚህ ጋር እንሰካለን። ሴሌክተር ስዊቻችንን ኤሲ ቮልቴጅ ላይ እናደርጋለን። ኤሲ ምልክት የሳይን ዌቭ ምልክት ያለበት ነው። ከዛ ሶኬታችን ላይ እንደዚህ እንሰካለን። እዚህ ጋር መጠንቀቅ ያለባችሁ በፍጹም ቴስት ማድረጊያ ጫፉን እንዳትነኩት ነው። በተጨማሪ እንደዚህ በአንድ እጅ መያዝ ጫፉን እንዳይጋጭ ያግዛችኋል። በቀጣይ ሬዚስታንስ እና ኮንቲኒቲን እንለካለን። በመጀመሪያ ግን ሬዚስታንስ ምንድን ነው? ሬዚስታንስ በማቴሪያል ውስጥ የኤሌክትሪካል ከረንትን ፍሎ የሚከላከል ማለት ነው። የሚለካው በኦም ሲሆን ሲምቦሉም እንደዚህ እንደምታዩት ነው። የተለያየ ማቴሪያሎች በተለያየ ሁኔታ ኤሌክትሪካል ከረንትን እንዳያልፍ ይከላከላሉ። ለምሳሌ እንደ ኮፐር የመሳሰሉ ሽቦች ዝቅተኛ ሬዚስታንስ ነው ያላቸው። ስለዚህ ከረንት በቀላሉ ያልፋል። ነገር ግን እንደ ረበር ኢንሱሌተር ደግሞ በጣም ትልቅ ሬዚስታንስ አላቸው። ስለዚህ ከረንት በቀላሉ በውስጣቸው አያልፍ። በሰርኪት ውስጥ የተለያየ አይነት ሬዚስተር አለ። ፊክስድ ሬዚስተር የሚባል አለ። እነዚህ አይነት ሬዚስተሮች አንድ ቋሚ ቁጥር ያላቸው ናቸው። ለምሳሌ 10 ኦም፣ 1 ኪሎ ኦም እየተባለ በላያቸው ላይ ሊጻፍ ይችላል። ሌላው ቫሪየብል ሬዚስታንስ አለ። እንደ ፖቴንሺዮሜትር ያለ ማለት ነው። መጠናቸውን አጀስት ማድረግ የምንችላቸው የሬዚስተር አይነቶች ናቸው። ሌላኛው ስፔሻል ሬዚስተር አለ። እንደ ቴርሞስተር ያለ መጠናቸው በሙቀት የሚለዋወጥ ሲሆን እንደ ላይት ዲፔንደንት ሬዚስታንስ ደግሞ መጠናቸው በላይት የሚቀያየር ነው። ሬዚስታንስ ለመለካት በመጀመሪያ ጥቁሩን ዋይር እንደለመድ ነው ኮመን ላይ እናስተካክላለን። ቀዩን ደግሞ በቮልቴጅ እና ኦን በምትለዋ ላይ እንሰካለን። ሴሌክተር ስዊቻችንን ወደ ኦን ምልክት ያለበቱ ላይ እናደርጋለን። ሬዚስተራችን ላይ እንደዚህ ግራና ቀኝ በመፈተሻ ሊዳችን እንይዛለን።
እዚህ ጋር ሁልጊዜም ሬዚስተር ስትለኩ ፓወር ኦፍ መሆኑን እርግጠኛ መሆን ይኖርባቸዋል። ምክንያቱም ፓወር ኦፍ ካልሆነ ቮልቴጅ ካለው ሜትራችንን ሊያቃጥልብን ይችላል። ሌላው ኮንቲኒቲ ነው። አሁን ኮንቲኒቲ ቴስት እናደርጋለን። ኮንቲኒቲ በቀላሉ ለከረንት ፓዝ መስመሩ ያልተቋረጠ ነው ወይስ ተቋርጧል የሚለውን የምናይበት ነው። ስለዚህ ኮንቲኒቲ ለመፈተሽ ሴሌክተራችን ኦን ላይ እንዳለ ይህን ቢጫውን ስንጫን ሁለተኛ ፋንክሽንን ይጀምራል። እዚህ ጋር እንደምትመለከቱት የኮንቲኒቲ ምልክት ሲያሳየን ሁለቱም መፈተሻ እርስ በርስ እናገናኘዋለን። ድምፅ መስጠት እርግጠኛ ስንሆን ወደ መፈተሽ እንሄዳለን። ስለዚህ እንፈትሽ እስቲ። ድምፅ ካሰማን ፓዙ አልተቋረጠ ማለት ነው። ነገር ግን ኦፕን ከሆነ ወይም ፓዙ ከተቋረጠ በሁለቱ ጫፍ መካከል የተቋረጠ ፓዝ ከሆነ ድምፅ አይሰማም። አሁን ዳዮድን እንዴት መለካት እንደምንችል እኔ ከዛ በፊት ግን ዳዮድ ምንድን ነው? ዳዮድ ማለት ሴሚኮንዳክተር የሆነ ዲቫይስ ሲሆን ይሄ ዲቫይስ ባህሪው ከረንት ወደ አንድ አቅጣጫ ብቻ እንዲያልፍ የሚፈቅድ በተቃራኒ አቅጣጫ የሚመጣን ከረንት ብሎክ የሚያደርግ ነው። ዳዮድ ሁለት ተርሚናሎች ያሉት ሲሆን ፖዚቲቭ ተርሚናል በኩል ያለው አኖድ ሲባል በኔጌቲቭ ተርሚናል በኩል ደግሞ ካቶድ ይባላል። ብዙ ጊዜ በካቶድ በኩል ምልክት ይኖረዋል። ታዲያ እንዴት ነው ቴስት የምናደርገው? የመፈተሻ ገመዳችንን ጥቁሩን እንደተለመደው ኮመን ላይ እናደርጋለን። ቀዩን መፈተሻ ኦም የሚለው ላይ ካደረግን በኋላ ይህን ቢጫውን በተን አንዴ ስንጫነው ከሬዚስተር ወደ ኮንቲኒቲ ይቀይርልናል። ቀጥሎ በድጋሚ ስንጫነው ግን ወደ ዳዮድ ምልክት ይቀይርልናል። ይህችን የዳዮድ ምልክት ሲያሳየን አሁን ዳዮድ ላይ ነው ማለት። ስለዚህ ቀዩን መፈተሻ በአኖድ በኩል እና ጥቁሩን መፈተሻ በካቶድ በኩል እናደርጋለን። ስለዚህ አሁን ሜትራችን የቮልቴጅ ድሮፕ ያሳየናል። ቮልቴጅ ድሮፑ ሲሊከን ዳዮድ ከሆኑ እስከ 0.7 ቮልት ሲሆን ዳዮዳችን ጀርመኒየም ከሆነ ወደ 0.3 አካባቢ ያሳየናል። አሁን መለኪያችንን አዟዙረን እንየው። አሁን እንደምታዩት ዲስፕሌይ ላይ የሚያሳየን ኦኤል ነው፣ ኦፕን ሉፕ ማለት ነው። ስለዚህ በአንድ በኩል ብሎክ ስለሚያደርግ አያሳየንም። ዳዮድን ስንለካው በሁለቱም በኩል የማያነብልን ከሆነ በሁለቱም በኩል ኦኤል የሚል ከሆነ ኦፕን ሆኗል ማለት ነው። በሁለቱም በኩል የሚያነብልን ከሆነ ደግሞ ሾርት አድርጓል ማለት ነው። አሁን ካፓሲተር እንለካለን። ካፓሲተር ኤሌክትሪካል ኤነርጂን ስቶር ካደረገ በኋላ በምንፈልገው ጊዜ የሚለቅልን የሚሰጠን ነው። የካፓሲተር መለኪያ ፓራይድ ሲሆን ነገር ግን በየጊዜ የምናገኛቸው ካፓሲተሮች በአብዛኛው ማይክሮፋራድ ወይም ደግሞ ናኖፋራይድ ነው። ካፓሲተርን ለመለካት በመጀመሪያ ሁልጊዜም ዲስቻርጅ መሆን ይኖርበታል። እንደተለመደው ጥቁሩን ኮመን ላይ እናደርጋለን። ቀዩን ቮልቴጅ ኦም የሚለው እዚህ ጋር እናደርጋለን። ሴሌክተራችንን ወደ ካፓሲተር ምልክት እናዞራለን። እነዚህ ሁለቱን ተርሚናሎች እንለካለን። ይሄ ካፓሲተር በራሱ 10 ማይክሮፋራድ ነው። ስለዚህ 9.58 ጥሩ ነው። ይሄ ቫልዩ በላዩ ላይ ከተገለጸው ሬትድ ቫልዩ በጣም ያነሰ መጠን ከሆነ ካፓሲተሩ ዊክ ነው ማለት እንችላለን፣ ወይም የተበላሸ ነው ማለት እንችላለን። ቀጣይ ከረንትን መለካት ነው። ከረንት ማለት የኤሌክትሪካል ቻርጅ ፍሎ ነው። መለኪያውም አምፔር ነው። ከረንት ለመለካት ሜትራችን እንደዚህ ከዚህ ቀደሙ ሳይሆን በሰርኪት ውስጥ መሀል ላይ መግባት ይኖርበታል። ጥቁሩን እንደተለመደው ኮመን ላይ እናደርጋለን። ቀዩን መፈተሻ ገመዳችንን የምንለካበት በጣም አነስተኛ ከረንት ከሆነ ሚሊ አምፔር ወይም ደግሞ ማይክሮ አምፔር ጃክ ላይ እንሰካለን። ትልቅ ከረንት ከሆነ እስከ 10 አምፔር እዚህ 10 አምፔር የሚለው ጃክ ላይ እንሰካዋለን። ኤሌክት ማድረጊያችንን ወደ አምፔር ሬንጅ ላይ እናደርጋለን። ስለዚህ በሰርኪው መሃል አስገብተን እንለካለን። ከረንት ለመለካት በጣም አመች የሚሆነው ክላምፕ ሜትር ሲሆን ነው። ምክንያቱም ክላምፕ ሜትር በቀላሉ ክላምፕ አድርገን የምንፈልገውን ከረንት መለካት የምንችልበት ስለሆነ ነው። ስፔሻሊ ኤሲ ላይ በጣም አስቸጋሪ ነው። በሰርኪዩት ውስጥ ሲሪየስ አስገብቶ መለካት ትንሽ አስቸጋሪ ያደርገዋል። ለዲሲ ግን በተለይ ደግሞ ትንንሽ የመኪና ባትሪ ምናምን አካባቢ ለመለካት ቀላል ነው። አንዱን ቦታ ነቅሎ መለካት ይቻላል፣ አደጋውም ዝቅ ያለ ስለሆነ። በክሊፕ ሜትር ግን ሰርኪዩቱን በመሃል መክፈል ሳይጠበቅብን በቀጥታ አንደኛው ገመድ ላይ ብቻ በማስገባት የከረንት ቫልዩ ማወቅ እንችላለን። መጀመሪያ ሴሌክተራችንን ከረንት ፖዚሽን ላይ እናደርጋለን። ከገመዱም በአንደኛው ላይ ብቻ እንደዚህ በማስገባት በቀላሉ እናነባለን። ከመጨረሳችን በፊት አስፈላጊ የሆኑ ቲፖችን ልስጣችሁ። አንደኛ፣ ከመለካታቸው በፊት የመፈተሻ ገመዱ የትኛው ቦታ ላይ እንደተሰካ ቼክ አድርጉ። ትክክለኛ ቦታ መለካት የምትፈልጉት ቦታ ላይ መሰካቱን እርግጠኛ ሁኑ። ሁለተኛ፣ ከትልቅ ሬንጅ ጀምሩ። ሁልጊዜም ከትልቅ ሬንጅ ጀምራችሁ መቀነስ ይሻላል። አነስተኛ መጠን ከመጣ እየቀነሳችሁ አኩሬት የሆነ ነገር ማግኘት ይቻላል። በተለይ ማኑዋል ከሆነ ሜትሮ ማኑዋል አሬንጅ የሚደረግ ከሆነ ከትልቅ ሬንጅ መጀመር በጣም የተሻለ ነው። ሶስተኛ፣ በምትለኩበት ጊዜ የመፈተሻ ጫፉን በእጃችሁ በፍጹም እንዳትነኩ። አራተኛ፣ ካፓሲተር ከመለካታችሁ በፊት ዲስቻርጅ አድርጉ። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት፣ ምክንያቱም
ተመሳሳይ ቪዲዮ ለሚመለከቱ ሰዎች ሪኮመንድ ስለሚያደርጋቸው ለሌሎች ሰዎች እንዲዳረስ ላይክ በማድረግ ፍቅራችሁን አሳዩ። ጥያቄ ካለ ኮሜንት ሴክሽኑ ክፍት ነው። ኮሜንት ላይ መጻፍ ትችላላችሁ። ቻናሉን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። እስካሁን አብራችሁን ስለቆያቸው አመሰግናለሁ። ሰላም ሁኑ።